አደጋ ላይ እንዳለ ዶክተሮቹ እየተናገሩ ይገኛሉ። አሲርና የወይዘሮ ሜላትም ደም አንድ አይነት ሆኗል። ግን እሱ ደም አልሰጥም እኔ እኮ አይመሳሰልም ብዬ ነው እንጂ ደም ልሰጣት ፈልጌ አይደለም። ይቺ ጨካኝና አረመኔ ሴት ናት። የዛኔ ፋዘር እየታመው አላሳክምም ብላ ሞትና ህይወት ላይ ጥላቸው ሄደች ነው። ዛሬ ደግሞ ተረዋ ነው ብሎ ደም አልሰጥም ብሎ እምቢ ብሏል ማለት ነው። ደም ይሰጣት ይሆን? አቶ መስፍን አሲርን በጣም እየለመኑት ነው። እባክህን እኔ እኮ ነኝ ከዛም በኋላም ያዳንኳቸው ብሎ ይላል። እና ታዲያ ደግነትህም በገንዘብ ልትተምነው ነው እንዴ ብሎ ይመልስለታል። አሲርም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዙ ትርፍ ይበልልን እያልን ዛሬ ይዘንላችሁ የመጣ ነው ኖላዊ ድራማ ነው። ኖላዊ ድራማ እንግዲህ ወይዘሮ ሜላት ሐኪም ቤት እንደገባች እናስታውሳለን። ዛሬ ደግሞ ያለው ፖሊሶቹ ምርመራ እያካሄዱ ይገኛሉ። የጠርሙሶችንም ደሙንም ሁሉን ነገር ፎቶ እያነሱና ምርመራውንም በስርዓት እያጠነቀቁ ነው የሚገኙት ማለት ነው። በስነ ስርዓት ስራቸውን እየሰሩ ነው። አሁን እንዳልነው ሀና ይዛ የነበረችውን ጠርሙስም ለምርመራ ወስደውታል ማለት ነው። ፎቶዎቹንም አንስታ ወስዳቸዋለች። እንዲህ ይሄ ነገር አደጋ አይደለም እያሉ ፖሊሶቹ ምርመራውን እያካሄዱ ይገኛሉ። ምርመራው ተመርምሮ ሲያልቅ እንግዲህ ምን እንደሚወጣ አናቅም። በጣም ከባድ ነው። በጣም ብዙ ነገር ነው እያዩ እያሉ ቦርሳዋን ምኗን እያየች ነው ዶክተር እንትኗ ፖሊሷ ማለት ነው መርማሪ ፖሊሷ መሬት ላይ ወዳደቁ ነገሮችን የእጇ አምባር እንደዚህ ወርቆች ቦርሳዋን እየፈተሸች እያየች ትገኛለች። ያን ሁሉ እያጠራቀመች ምኑን ማንስታ እንግዲህ በቦርሳዋ ይዘዋለች። በፎቶ ማንስታቸዋለች የወደቁበትን ቦታ ማለት ነው። ከዛም በኋላ አቶ ኖላዊ ወደ ቤታቸው ይመለሳሉ። አሲር ተኝቶ ነው የሚያገኙት። አሲር አሲር ብለው ይጠሩታል። እሱም ደግሞ አይሰማቸውም። አንተ አሲር አንተን አይደል እንደማናገረው ሞተሃል ወይ ብለው ይሉትና ከዛም በኋላ ቁጥጥ ብለው እንትን ካሉ እንዴ መቼ ነጋ መቼ ፀሐይ ወጣች ብሎ ይላል። አሲር ማለት ነው ቤተክርስቲያን ደርሻ አይደል እንደመጣሁትኝ ምን ትሰራለህ ተነስ ይሉታል። እንዴ ፋዘርዬ በዚህ እንትን ቤተክርስቲያን ደርሰው መጡ እንዴ ብሎ ይመልሳል ማለት ነው። ገና እኮ ናት ፀሐይ አልወጣችም እያለ እሱም ደንግጦ ይደነባበራል ማለት ነው። አሲርም ማለት በቃ እንቅልፉን ስላልጨረሰ ይመስላል ከአቶ ኖላዊ ጋራ እና መቼ ነጋ ለምንድን ነው ምናምን እያለ ነው የሚላቸው ማለት ነው። ምክንያቱም እንዴት በዚህ እንትን ነው እንደ ቤተክርስቲያን ደርሰው መጡ እንደ እያለ ይገኛል። እሱም በጣም ደንግጦ ትላንትና በሀንዬ ምክንያት አዝኜ ነበረ ፈጣሪን አስቀይሜዋለሁኝ እና እሱን ይቅርታ ልጠይቀው ሂጄ ነው ብለው ይላሉ። ከዛም በኋላ ምን ብለው ነበረ ይሉናል። እንደገና ደግሞ አሁን ረስቶታል ብለህ ልታስታውሰው ነው እንዴ ብለ ይላሉ አቶ ኖላዊ። አሲርም ይመልስና አሁን ትዝ አለኝ ምክንያቱም ሀናን ለእንትን ነው እንትን ያልከው ብያሰው እና ታዲያ አሁን እንዳይረሳው እያስታወስከው ነው ብለው ይመልሳሉ አቶ ኖላዊ ማለት ነው። አሲርም ደግሞ በጣም ተሳስቻለሁ፣ ፈጣሪ መቼም ሰው አይሳሳትም፣ መቼም ረስቶ አያውቅም፣ እኔ ነኝ የተሳሳትኩት። ከዛ በፊት ያለውን ችግሮች ረስቼና ያለውን በቃ ብዙ ነገሮች እየተናገሩ ነው ያሉት ማለት ነው። የሀላን እናቶቿ ያገኘ ነው በእኛ ጥረት ሳይሆን በሱ በረከት ነው፣ ከዚህ በላይ ምን አለ ብለው ይላሉ። እሱም አሲርም ደግሞ ይመልስና እሱስ እውነትዎት ነው፣ ባይታመሙ አዲስ አበባ አይመጡም ነበረ፣ የሀናን እናትም አያገኟትም ነበር ብሎ አሲር ይመልስላቸዋል ማለት ነው። ሁለቱ አንድ ላይ ቁጭ ብለዋል። አሁንም እንደገና አሲር ተመልሶ ሊተኛ ይፈልጋል። ተነስ ይሉታል አቶ ኖላዊ ማለት ነው። እሺ ብሎ ይነሳና ጫማውን አድርጎ ወደ ውጭ ሊወጡ ይሁን አናውቅም። እንግዲህ ልብሱን እየለባበስ ይገኛል። ወጥተዋል፣ ወደ ውጭ ወጥተዋል ማለት ነው። አሲርና አቶ ኖላዊ ወደነ ሀና ቤት ወደ እናቷ ቤት ማለት ነው፣ ወደ ወይዘሮ ሜላት ቤት ለመሄድ ተዘጋጅተው ከቤት ወጥተዋል። እዚህ ጋር ዶክተሯ እናያታለን። ዶክተሯ ቁጭ ብላ የምትጽፋቸው የጻፈች አቶ ኖላዊ አቶ መስፍን ይመጣሉ ማለት ነው። አቶ መስፍን መጥተው ከዛም በኋላም ትነግራቸዋለች እሷም ማለት ነው ማለት የምጠይቃቸውን ነገር ትጠይቅና ስለ ደም እንደም ማለት ደህናም ናት ደህናም አይደለችም ብላ ነው የምትመልስለት ማለት ነው።
እሱም ደግሞ ማን ማለት ነው ደግሞ ደህና ናት ደህና አይደለችም ማለት ብሎ ይጠይቃል አቶ መስፍን። አዎ የዛኔ ወድቃ ስታገኟት በጣም ብዙ ደም ፈሷት ነበር ብላ ትላለች ዶክተሯ። እና ይፍሰሳት አይፍሰሳት እኛ እኮ የምናውቀው ነገር የለም የዛኔ ተደናግጠን ነበር ብለው ይመልሳሉ አቶ መስፍንም። እሷም ደግሞ አዎ ደም ፈሷታል፣ በጣም ደም ፈሷት ስለነበረ ደም ያስፈልጋታል ብላ ትላለች ማለት ነው። እንዴት ነው ደም ያስፈልጋት? በቃ እንዴትም እና ታዲያ አዘጋጁላታ ደም ምናምን ይላል። አዎ የእሷ ደም የዚያን ያክል አስቸጋሪ አይደለም፣ ግን ደግሞ አሁን ደም የሚባል ነገር የለም እያሞካከርን ነው እናንተም ፈልጉ ብላ ትላለች ማለት ነው ዶክተሯ ማለት ነው። አቶ መስፍንም ደግሞ በቃ አምላኬ ምንድን ነው ምናምን ብለው በጣም ይጨናነቃሉ። እኔ እኮ ይሄን ነገር የተናገርኩ እንድትጨናነቅ ብዬ አይደለም ያለውን ነገር እንድታስተካክል ነው እንጂ ምናምን ብላ ትላለች ማለት ነው። ከዛን እሱም ደግሞ እሺ ምንድነው ማደርገው ምንድነው ማድረግ የምችለው ብሎ በጣም ምርር ብሎ ይናገራል። የዛን ያክል ከባድ አይደለም። እናንተን ከቤት ውስጥ የምታውቁት ሰው ካለ ደም ፈልጉ፣ እኔም ደግሞ በቻልኩት አጋጣሚ ሁሉ እሞክራለሁ ይሄን ብላ ስለ እሷ ደም ቶሎ እንደሚገኝና አስቸጋሪ እንዳልሆነ ነው ለአቶ መስፍን የምትነግራቸው። እንግዲህ ዶክተሯም ስልኳን ታነሳሳና በየቦታው ስልክ ትደውላለች ዶክተሮቹም ጋር የደም ባንክም እየደወለች ነው፣ ግን ምንም ያገኘችው ነገር የለም። ደም ሊሰጧት አልቻሉም። ሀና እዚህ ጋር እናቷን እጇን ይዛ በጣም ያለቀሰች ትገኛለች። እያለቀሰች በጣም ነው እንትን የምትለው ማለት ነው። እስካሁን ድረስ ከዛ ሐኪም ቤት አልወጣችም ሀና። እማዬ ብዬ እኮ ልጥራሽ፣ በቃ እማዬ ስልሽ ለምን አቤት አትይኝም? እማዬ ግራ ተጋባሁብሽ እኮ እማ፣ እኔ ስጠራሽ ነው አይደለ ደስ የሚልሽ? እማዬ ብዬ ስጠራሽ ነው አይደለ ደስ የሚልሽ? እማዬ 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 ትላለች። ግን ምንም እኔ እየጠራሁሽ እኮ ነው አቤት በኛ ምናምን ብላ እማ እያለች በጣም ሀና የምታሳዝነው ማለት ነው። እናቷን እጇን ይዛ፣ እናቷ ግን እየሰማቻት አይደለም ወይዘሮ ሜላት ማለት ነው። በቃ እማዬ እባክሽን ተነሺ፣ ለእኔ ብለሽ ተነሺ ምናምን ትላታለች። በቃ በጣም የሚያሳዝን ስሜት እና እንትን ያለው። አሁን ወደ ፖሊሶቹ እንመለሳለን። ፖሊሶቹ ሳሎን ላይ ይገኛሉ። ሳሎን ላይ ሀና ማነች ሰላምዬና ምላሴ ፖሊሶቹ አንድ ላይ ቁጭ ብሎ ጥያቄ እየጠየቋቸው ነው። ስንቱ ናችሁ ነው እዚህ ቤት የምትኖሩት ብለው ይጠይቃሉ ዶክተሮቹ ማለት ነው። ሀና ሰላምዬ ድንብር ብር ያለች ነው የምትመስለው። ምክንያቱም በቃ ሁሉን ነገር እንትን ብለዋለች። እዚህ ቤት ስንቱ ናችሁ ነው የምትኖሩት ብላ ሲል ስንት ነን እማዬ፣ አባዬ፣ እኔና ወንድሜ ነን ብላ ትላለች ማለት ነው። ከዛ ውጭ ሰው የለም እርግብና ድንብላልስ ብሎ ይላል ምላሴ በመሀል ማለት ነው። በቃ ይቅርታ አንድ እህትና ሰራተኛ አለችን ብላ ትላለች። ፖሊሷም ትመልስና እሺ ሰራተኛዋ ሲሆን እርሻት፣ ግን እህትሽን እንዴት ረሳሻት ብላ ትላለች ዶክተር ምነች መርማሪዋ ማለት መርማሪ ፖሊሷ። እና ከዛም በኋላም እሷም ከዚህ ቤት የሚፈጠረውን ነገር እያንዳንዱ ነገር ማወቅ አለብን እና ያለውን ነገር በስርዓት አስረዱን ብላ ትላለች። እህታችን እርግብ እህታችን ሳትሆን የእህታችንን ፎቶና መስቀል ሰርቃ መታ ልጃችሁ ነው ብላ የተገኘች ልጅ ናት ምናምን ብሎ ይላል። መስቀልና ፎቶ ነው ሰርቃ የመጣችው እንጂ ልጅ አይደለችም ብላ ትናገራለች። እነ ሰላም ይናገራሉ ለፖሊሶቹ። እነሱም ደግሞ ልጅ የሆነችዋ ልጅ ለማስመርመር ሂደን ነበረ። ከዛ ስንመረስ ግን ያው መጀመሪያ ስትመረመር ውጤቱን አውቃ ልንነግራት ስንመጣ ልጅቷ ማለት አቶ መስፍንና ሀና ተመርምረው ውጤቱን አውቀው ከዛን ልጃቸው እንደሆነች ሊነግሯት ሲመጡ መሬት ላይ ወድቃ እንዳገኟት እየተናገሩ ይገኛሉ ለፖሊሶቹ። ፖሊሶቹም ደግሞ በቃ አሁን ጥሩ መረጃ ላይ ነው ያለነው ያለውን ነገር እንትን ማለት አላቸው። ግን ይመስለኛል እማየን በቃ ያለውን ነገር ደርሳበት በእርግጠኝነት እማየን መታት ሄዳ ነው ምናምን ብላ ለፖሊሶቹ ትናገራለች ማለት ነው። እሱም ደግሞ እና አሁን እህታችሁ የት ነው ያለችው ብላ ሲሏት ምላሴ እማዬ ጋር ነች ያለችው ይላል ሀናን ማለት ነው። እርግብ ግን ከቤት እንደሌለች እና ከዛም በኋላም እንዳልመጣች እየተናገሩ ነው። እና የእርግብን ክፍሏን አሳዩኝ ብለዋል ሐኪሞቹ። ክፍሏ ገብተው እንግዲህ አንዳንድ ነገሮች እያዩ ይገኛሉ። ሐኪሞች ምንድናቸው መርማሪ ፖሊሶቹ
የሷን ክፍል ማለት ነው የርግብ ክፍል ምናሴ ነበርና ከምናሴ ወስዳ ነው እዛ እንትን ያለችው። ሀና አሁንም ድረስ እዛው እጇን አጣጥፋ ቁጭ እንዳለች ነው። አቶ መስፍን ይመጣሉ። አቶ መስፍን መጥተውም በቃ ምን የሚያደርጉት ነገር ስላጡ አልጋው ጫፍ ላይ ቁጭ ብሎ በቃ በጣም በትንፋሽ እና ራሳቸውን እያሻሹ ምናምን ነገር ያው እስኪ ጋሻ አትበይኝ አባዬ እያልሽ አበረታችኝ ምናምን ብለው ይሏታል። ከዛም በኋላ ሀናም ይቅርታ እኔ እኮ ለምዶብኝ ነው ብላ ትላለች። ሀናም ማለት ነው እና ዶክተሮቹ ሐኪም እንትን ምንድነው ደም እንደሚያስፈልጋት ነግረውኛል ብለው ይላሉ። ከዛ ሻውን ምንድነው የምናደርገው ምናምን ብላ ትላለች ማለት ነው። እና ታዲያ ደም ይስጧታ ታዲያ ምን ችግር አለው ምናምን ምናምን ብለው ይላሉ። ደም ዝም ብለው ይመጣሉ እንዴ? የአንቺ ደም ከሰላም ጋር ተመሳሳይ ነው አይደል ብሎ ይላል። አዎ ባለፈው ሀና ሰላም እየታመመች ጊዜ እኔ ደም የሰጠዋት ምናምን ብላ ትላለች። ያው ማለት የአንቺ ደም የኔ ደም የሰላም ደም አንድ አይነት ነው ምናምን ብሎ ይላል። የምናሴ ደም ደግሞ ከእናቱ ጋር እንደሚመሳሰል ነው የተናገሩት። ግን እንደምናውቀው ምናሴ በጣም ስለሚታመም ለእናቱ ደም መለገስ አይችልም። እሱ ደም የሚለግስ ሰው ጤነኛ ሰው መሆን አለበት ማለት ነው። ግን ለራሱ ደም ስለሚያስፈልገው ለእናቱ ደም መለገስ አይችልም እና ሐኪም አቶ መስፍንም ደም እናፈላልጋለን ብላለች እሷም ብሎ ይላሉ። ከዛ በቃ ፈጣሪ ወይ አባቴ መድኃኒዓለም ማየን ተመልከታት ምናምን ብላ ታለቅሳለች። ማየን ማጣት አልፈልግም፣ እኔ ማየን አጥቼ መኖር አልፈልግም እያለች በጣም ታለቃቅሳለች። አቶ መስፍንም መሬት ላይ የወሩ ይንበረከኩና አይዞሽ የኔ ልጅ ምንም አትሆንም እሷ ትድናለች ብለው ያረጋጓታል ሀናን ማለት ነው። መርማሪ ፖሊሶቹ አሁንም ድረስ ያለውን ነገር እየጻፉና እያረጋገጡ ነው የሚገኙት። በመሀል ላይ እናቶ ኖላዊና ምናሴ አሲር ማለት ነው በሩን ያንኳኩና ከፍተው ይገባሉ። ከገቡም በኋላ ምንድን ነው ምናምን እናንተስ ደግሞ ማናቸው እነዚህ ሰው የለም ምናቸው አልነበርም የሀንዬ አባት ናቸው ምናምን ይላሉ። ከዛም ባለው ሀና ማለት ልጅና የተገኘችው ናት ምናምን ብላ ትላለች ሐኪሟ። ምላስ የሚመልስና አዎ ያሳደጓት እሳቸው ናቸው ምናምን ብለን እዚህ ቤት 6 ሰው እንደሚኖር ነው የነገራችሁት ምናምን ይላሉ። ከዛ ምንድን ነው የሚፈጠረው ምንድን ነው እዚህ ጋር የሆነ ያለው ብለው አቶ ኖላዊ ይጠይቃሉ። ከዛም ምላሴ በማየ ስለተፈጠረውን ነገር እማየን ፖሊሶቹ እያጣሩ ነው ብለው ይላሉ ማለት ነው። ከዛም በኋላ አዎ ሀንዬም ዛና ያደረች ብላ ስትል ፖሊሷን በመሀል መርማሪዋ ማለት ነው እስኪ ቦሪያችሁን ላቋርጣችሁና በመሀል የተፈጠረውን ነገር ንገሩኝ ብላ ስለ ወይዘሮ ሜላት ያውቋት ከሆነ ትጠይቃለች ማለት ነው መርማሪ ፖሊሷ። ከዛም በኋላ እሳቸውም ይነግሯታል። አዎ አግኝቻት ነበር እንደዚህ ከመሆኗ በፊት ከኔ እንትን ተቀብላ ነው ፎቶ የሀንዬን ፎቶ ከኔ ስለሌለ ከወሎ አስመጥቼላት ከደሴ አስመጥቼላት ነበር እና እሱን ፎቶ ይዛ ነበር የመጣችው። ግን ስታየው በጣም ተደነጋግጣና ተናዳ ነበረ ከቤት የወጣችው ምናምን ብለው አቶ ኖላዊ ይናገራሉ ማለት ነው። እሷም ደግሞ እማዬ በጣም ችኩል ሰው ናት። በቃ እማዬ እሷን ስታያት ፎቶ እንዳየችው ልትመታት ስትል ቀድማን የመታቻት እርግብ ማለት ነው ብላ ሙሉ በሙሉ ደምድማለች ሀና ሰላምዬ ማለት ነው። ግን ያው ሀና እርግብ ሳትሆን የመታቻት ጓደኛ ተብዬዋ ናት የመታቻት ማለት ነው። በጣም ነው የሚያሳዝነው ማለት ነው። እንግዲህ መጨረሻው ወዴት እንደሚሄድ አይታወቅም። ፖሊሶቹ ከቤት ወጥተዋል። እናቶ ኖላዊም ያለውን ነገር እየጠየቁ ይገኛሉ። አቶ ኖላዊም ደግሞ በጣም ለልጃቸው እያሰቡ ነው። በጣም ማለት ለልጃቸው ተጨንቀዋል ማለት ነው። ለሀና ማለት ነው። ሀና ልጄ በቃ ሁሌ በፈተና እያሉ ነው። አሁን ሀና ወደ ሐኪሟ ትሄዳለች። ሀና ወደ ሐኪሟ ትሄድና እናቷን እንድታተርፍላት እናቷን እንድታድንላት ከየትም ብለው ደም ማምጣት እንዳለባቸው እና እኔ 16 ዓመት ሙሉ እናቴን አጥቼ ኑሬ ነው አሁን ያገኘኋትኝ እናቴን ደግሜ ማጣት አልፈልግም ብላ እንግዲህ እየተናገረች ነው የምትገኘው። የሚፈጠረው ነገር አይታወቅም። አቶ መስፍን ስቅስቅ ብለው እያለቀሱ ይገኛሉ። የሜላትን እጅ ይዘው በጣም ነው የሚያለቅሱት። ስቅስቅ ብለው ያለቅሳሉ።
አንቺ ብትሆኝ እኮ ጊዜ አደምን ሁሉ አፍርሰሽ እንደገና ያለውን ነገር አስተካክለሽ አሳክመሽኝ ነበረ፣ እኔ ምንም አላደረኩልሽም እያሉ በጣም እያለቀሱ ነው የሚገኙት አቶ መስፍን ማለት ነው። በማለት ትመጣለች ሀንዬ። ጋሼ ምን ሆነው ነው እማዬ ደህና አይደለችም እንዴ ብላ ትላለች። ኧረ ደህና ናት፣ እኔ ዝም ብዬ ነው አላለቀስኩም እኮ ምናምን ብላ ይላሉ። እያለቀስ ነበርኩ እኮ ሰምቻለሁ ምናምን ብላ ትላለች። ግን እማዬ ምን ሆና ነው ምናምን ትላለች። እሷን በመሀል እኮ ዶክተሯ እማዬ ምንም አትሆንም ብላኛለች ምናምን ብላ ትላለች ሀና። አቶ መስፍን የሚመልስና አዎ ግን እኮ ምንም አትሆንም፣ እንጊዜ እሷ ብትሆን ኑሮ መሬት ቀዳ መሬት ሰፍታ አድናኝ ነበረ ብለው በጣም ይናገራሉ። እሷም ደግሞ አዎ እማዬ ጠንካራ ሰው ናት አውቃለሁ ምናምን እያለች እያለቀሰች ነው የምትገኘው። ይሄ ለቅሶም የት እንደሚያደርሳቸው አይታወቅም። አቶ መስፍንም እንግዲህ ልጃቸውን እቅፍ አድርገው እያጽናኗት ነው የሚገኙ ሀናን ማለት ነው። ሀና እስካሁን ድረስ እናቷን ጥላ ከሐኪም ቤት አልወጣችም፣ እዛው ሐኪም ቤት ነው ያለችው። በጣም ነው የሚያሳዝነው። እና አሁንም ሐኪሞቹ ወደ መርማሪ ፖሊሶቹ ወደ ሐኪም ቤት ሂደዋል እና ያለውን ነገር እየጠየቋት ነው። እንዴት እርግጠኛ ሆንሽ ምናምን ብላ ዶክተሯንም እያፋጠጠቻት ትገኛለች። እንትኗ ማለት ነው ሀና አባቷን ስታይ አባዬ 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 እያለች አቶ ኖላዊን ስታይ ማለት ነው እሳቸውን አቅፋ እያለቀሰች ነው። እባክህን አባዬ የሆነ ነገር አድርግልኝ አባዬ እባክህን አባ የሆነ ነገር አድርግ፣ እኔ ምን ላድርግ ልጅ፣ እኔ ሐኪም አይደለሁም ምናምን ብለውና ከልጅነት የጀምረው እኮ ሁሉን ነገር ጠይቄ እኮ አቅቶ አያውቅም ምናምን ትላለች። የዛኔ እኮ የምትጠይቅኝን የምችለውን ነገር ነው። አሁን ግን ደግሞ እኔ ሐኪም አይደለሁም ምን አደርግልሻለሁ ምናምን ይላሉ። አላቅም አባዬ ብቻ እናቴን አድንልኝ፣ እናቴ ትድናለች እኮ ሀንዬ ብለው አባቷን በጣም እንትን ይላሉ። በጣም ነው የሚያሳዝነው ማለት ነው። አሁን አቶ መስፍን ሂደው የምናሴ ደምና የእናቱ ደም አንድ አይነት እንደሆነ ረስቼው ነው እንዴት እንደረሳሁት አላቅም ምናምን ብለው ይላሉ። ግን ያሲር ደግሞ እማዬ በቃ ማነው ምናሴ እማዬ በቃ እኔ አድንሻለሁኝ እኔን ደም ሰጥቼ ምናምን ብሎ ይላታል። ግን የእሱ ደም እንትን ይላል ማየት እንትን አይልም አይስተካከልም ማለት ነው። በመሀል ሰላም እየትመጣለች እና እናቱ ምንም እንደማትሆን እና ደም እንደሚሰጣት ምናምን ትላለች። እና እኔም እኮ ተመርምሬያለሁ ግን ለምን እንደማይወስዱ አላቅም ምናምን ብሎ ይላል ማለት ነው። ለማዬ ደም ስጣት እና አድናት ብላ እሷን በጣም ታለቅሳለች ማለት ነው። ሰላምዬ አሁን እዚህ ጋር እነ ጆሮ በጣም ተጨናንቀዋል ማለት ነው። ሀንዬ በጣም ታሳዝነው ብለው ለሀና በጣም አዝነዋል። አቶ ኖላዊና ጆሮ አንድ ላይ ቁመዋል ማለት ነው። አንድ ላይ ቁመው እያለ ይመጣሉ። መተውም እንግዲህ ደም እንደሚያስፈልጋት እና ደም እንደጠፋ ትናገራለች ማለት ነው። ከዛ በቃ በጣም ጆሮ ደግሞ ምርመራ አድርጎ ደም እንዲሰጣት አንተ አይደለህ እንዲህ ብለው አቶ ኖላዊ እና ደም ተመርመር ይሉታል። እሱም ደግሞ ሂዶ ይመረመርና ሲመረመር ግን ደግሞ አንድ አይነት ይሆናል። የአሲር ደም እና የወይዘሮ ሜላት ደም ማለት ነው። ዶክተሯም ትመጣና እንኳን ደስ ያላችሁ ጆሮ ማን ነው አሲር ማን ነው ብላ ትላለች። እኔ ምናምን ብሏል። ከዛም በኋላ እንግዲህ ደሙ እንደሚስተካከል እና ሙሉ ጤነኛ ስለሆነ መስጠት እንደሚፈልግ እንደሚችል ይነግረዋሉ። እና ሀናም በጣም ያመሰግናሉ ፈጣሪያቸውን ማለት ነው። ግን በመሀል እኔ አልሰጥም ብሎ ይላል። ለምንድን ነው የማትሰጠው? እኔ አልሰጥም አልኩኝ አልሰጡም ምናምን ይላል። ከዛ እኔ እና ታዲያ ማትሰጥ ከሆነ ለምን ምርመራ አደረግ ምናምን ሲሉት እኔ እኮ ከኔ ጋር አልመሳሰልም ብዬ ነው እንጂ አልሰጣትም ነበር ምናምን። ይቺ ሴት ግን ማን እንደሆነች አውቀሻል እንደ ሀና ምናምን ብሎ ይቺ ሴት እኮ ማለት ፋዘርዬ ዛኔ በሞትና በህይወት እያሉ በገንዘቧ ተመክታ ጥላቸው የሄደች ጨካኝና አረመኔ ሴት ናት። እና ታዲያ ሕክምናውን ከተጀመረ በኋላ ጥላ የሄደች ናት ምናምን ብሎ በቃ በጣም በስሜት ነው የምናገረው። ሰላምዬ እንግዲህ በመሀል እየተበቀልካት ነው ትለዋለች። እኔ አልተበቀልኳትም፣ ግን ሁሉም ደግሞ ጊዜው አለ እድሉን ካገኘሽ መጠቀም ነው ብሎ በጣም ይናገራል። በእኔ ቦታ ብትሆኝ ሀና ምን ታደርጊያለሽ? በእኔ ቦታ ብትሆኑ ሳታንገራግሩ ትሰጧታላችሁ። እኔ ግን አላደርግም። ፍርድ ከፈጣሪ ብቻ
መጠበቅ የለብንም እኛ ራሱ እድሉን ስላገኘ መጠቀም አለብን ብሎ በጣም በንዴትና ኦቨር ወጥቶ ነው የሚናገረው አሲር ማለት ነው። ግን ጥሎ ይሄዳል። አልሰጥም ብሎ ደም ስለማልሰጥም ብሎ ጥሏቸው ይሄዳል። ከዛም በኋላ ሀና መታም ታነጋግረዋለች። ያው ደም አልሰጥም እንዳለ ሀናም ካወራችሁ በኋላ እኔ በአንተ ቂም አልያዝኩም፣ ምንም ነገር አይመስለኝም፣ ያረከውን ሁሉ እኔ እኮ የዛኔ እኮ ኩላሊቴን ራሱ ቢገዛኝ ሰው ብዬ ነበረ፣ ግን እንትን አሉኝ። እንዲህ አሲር ለምን ደስ ታደርጋለህ? እኔ እኮ አንተ ከጎኔ ስትሆን ነው ሁሉ ነገር ደስ የሚለው ምናምን ብላ እሱን ታረጋጋና ጥላው ትሄዳለች። እንግዲህ አሲር መጨረሻ ላይ ደም ይሰጣታል ወይዘሮ ሜላት። ደሙን ከሰጠ በኋላ ምናሴም ሊያመሰግን ይሄዳል። አታመስግነኝ፣ እኔ ለእናታችሁ ብዬ አይደለም ለእሷ ብዬ አይደለም አሁንም ድረስ ያገኘሁት፣ ግን ለአንተ ለሰላም ለሀና ብዬ ነው። እናንተ ጥሩ ነገር ጥሩ ሰዎች ናችሁ፣ መልካም ናችሁ። የዛኔ ያደረጋችሁትን ነገር አልረሳም። አንተና ሰላምዬ እና እናቶች፣ እኔ ስለ እናቶች ጥሩ አመለካከት የለኝም። እናቴም ጨካኝና ክፉ ሴት ነበረች። አሁንም ደግሞ ስለዚህ እናቴ የትኛዋ እናት ናት መልካም ብሎ ይጠይቃል አሲር። ስለዚህ እናቴም መልካም አይደለችም አልክ፣ ታዲያ የትኛዋን እናት መልካም ብዬ ልንገርህ ብሎ ይመልስለታል አሲር። ጆሮም ማነው ምናሴም ማለት ነው እንግዲህ አሲር ደም ሰጥቷታል ወይዘሮ ሜላት። እንግዲህ ጥሎ ሄዷል። ያው ደም ስለሰጣት አሁንም ደግሞ መንቃት ጊዜ እንደሚወስድባት እና መቼ እንደምትነቃ እንደማይታወቅ ሐኪሟ ተናግራለች ማለት ነው። ሰላም ጤና ይስጥልን። ድጋሚ እስከምንገናኝ በያላችሁ በሰላማችሁ ይብዛ።